ምንድነው የሚያስፈራው? እኛ አለን እኮ። ምን ተፈጥሮ ነው? ምንድነው የሚያስፈራው? ምን የሚያስፈራ ነገር የለም እኮ። ምንድነው እንደዚህ የሚያስለቅስሽ? እኮ በሰላም መስሎኝ ስትደውይልኝ ደስ እያለኝ ነበር የመጣሁት። ምንድነው የተፈጠረው? አታርቅሽ፣ በእናትሽ አታርቅሽ። የሚናደደው ወይ ሜል ካለብኝ ልሂድ በቃ እኔ ወይ መደሰት በቃ እድል ያደርግ። እሱን እንዳታስቢ፣ ስለመሄዱ በፍጹም እንዳታስቢ። መቼም አትሄጂም። እሺ በቃ እኔ ለደስታ አልተፈጠርኩም። በቃ እንደዚህ አይባልም። በዚህ ትንሽ እንደዚህ ያለሽ አጎቴን ስለማታውቀው ነው እንዴ? በጣም ኃይለኛ ነው። እዚህ ራሱ አልሄድም ካልኩኝ እዚህ መጥቶም እንደሚያደርግ አላውቅም። ለዛ ነው የፈራሁት። ሰላም ውድና የተከበራችሁ የምንወዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ በአስቸኳይ ጉዳይ መጥቻለሁና ታዱ ውዷ እህታችን ብቻ እፈልግሃለሁ ማማክር ነገር አለ ብላኝ መጥቻለሁና ለዛ ነው መግቢያ እየሰራው ልጠብቃት ብዬ ቀድሚያት የገባሁትና እዚህ አካባቢ ነኝ ብላኛለች። ያው አልመጣችም እስካሁንና እስከዛ ድረስ አንዳንድ ነገር ልበላችሁ። ያው እውነቱን ለመናገር እሷ ከመጣች በኋላ ህይወታችን በጣም ታረጋግቷል። የምር በጣም ብዙ ነገሮች ቀለውናል። ያው ለሰው ነው መድኃኒቱ ይባል የለ አላርን እኛ ለሁለት ሆነን ብዙ ነገሮች ይጎሉን ነበር። እሷ ከመጣች በኋላ በጣም ብዙ ነገሮች ተሟልተውልናል። ደስተኛ ነን። አንድነታችን ራሱ በጣም ተጠናክሯልና እውነቱን ለመናገር በጣም አሁን ባለንበት ሁኔታ በጣም ደስተኛና ደስ የሚል ህይወት ነው ያለንና ፈጣሪ ይመስገን። ፈጣሪ እናንተን ሲወዳችሁና ህይወታችሁ ላይ የሆነ ነገር መጨመር ሲፈልግ እንዲህ ነው ሰው ነው የሚሰጣችሁና እኛም በዚህ በጣም በዛኛው ግቢ ደግሞ ለምን ነው የምታለቅሽው? ነይ እስኪ ቆይ ወይ ልውጣ ነኝ ካልሆነ በዛኛው ግቢ እስኪ ለምን እንደምታለቅሽው? ምንድነው የተፈጠረው? ምንድነው ምን ተፈጥሮ? ለምን እንደምታለቅሽው? የሆንሽው ነገር አለ እንዴ? ማናውቀው ነገር አለ እንዴ? ኧረ በእናትሽ አታልቅሽ። ምንድነው የተፈጠረው? ተረጋጊ። ምን የሚያስለቅስ ነገር ተፈጠረ ደግሞ? ምንድነው የሚያስፈራው? እኛ አለን እኮ። ምን ተፈጥሮ ነው? ምንድነው የሚያስፈራው? ምን የሚያስፈራ ነገር የለም እኮ። ተረጋጊሽ። ምን የሚፈጠር ነገር አለ? የለም እኛ አለን። ለምን አትነግሪኝም? ምንድነው የተፈጠረው? እኔ እኮ ግራ ገባኝ። እንዲያስቀየመሽ ሰው አለ እንዴ?
ቆይ ተረጋጊና በደንብ አውርተን እንትን እንላለን። አሁን አታልቅሽ። ታልቅሽ ይሆናል። ምንድነው እንደዚህ የሚያስለቅስሽ? እኮ በሰላም መስሎኝ ስትደውይልኝ ደስ እያለኝ ነበር የመጣሁት። ምንድነው የተፈጠረው? አታልቅሽ፣ በእናትሽ አታልቅሽ። አጎቴ እየደወለ እያስጨነቀኝ ነው። ለምንድን ነው የሚያስጨንቅሽ? ምንድን ነው የሚልሽ? መቼ የምመጪው እያለ እያስጨነቀኝ ነው። ለምን አልነገርሽም ታዲያ እስካሁን? ዘለቀ ሄዶ እዛ እንዳይጣላ በሚል ነው። ይጣላል እሱ። አንቺ እኮ ታቅምሽ በላይ ሲሆን ይከብዳል። ለምንድን ነው ደግሞ ነው የሚልሽ እሱ? እዛ ያለው ነገር መጀመሪያ የምሰራላቸው ነገር ልሰራ ነው። ደግሞ እዛ መሄድ አልፈልግም ካሁን በኋላ ወደዛ እዚሁኝ ትምህርት ነው ፈልገው ትምህርቴን ምን ወደዛ መሄድ አልፈልግም። እዛ ስቃይ ውስጥ ድጋሚ መግባት አልፈልግም። አራት ሂጂ ያለ ፍላጎትሽ ለምንድን ነው የምትሄጂው? ይሄ እኮ የሚያስጨንቀኝ ነገር አለ። ያለ አንቺ ፍላጎት ምንም ነገር የለም። እሺ ደግሞ እኛ ያለን አይደል እንዴ? ለምን ታልቅሻለሽ ደግሞ? እሱ ነው ስላለሽ ለምን ትሄጃለሽ? አይ በቃ ሁኔታው ስለሚያስፈራ ነው። እንደ መጀመሪያው ሂጂ እንዳይሉኝ። እነማ እነሱ በፍጹም እነሱ እንደዛ ቢሉ እንኳን እኔ ፈቃደኛ አልሆንም። እሺ ምንም የሚያስለቅስ ነገር አያስፈልግም። እንዲህ ተከፍተሽ ማየት ስለማልፈልግ በፍጹም አትሄጂም። ያለፈውም አይደገምም። እኔ ከእናንተ መለየት አልፈልግም። እኛም ካንቺ መለየት አንፈልግም። ታዲያ በቃ አታልቅሽ በእናትሽ። አጎቴን ስለማታውቀው ነው እንዴ? በጣም ኃይለኛ ነው። እዚህ ራሱ አልሄድም ካልኩኝ እዚህ መጥቶም እንደሚያደርግ አላውቅም። ለዛ ነው የፈራሁት። አረ ታዲያ ምን የሚያደርገው ነገር አለ እንዴ? አንተ ስለማታውቀው ነው። በጣም ኃይለኛ ነው። ይሄ ነገር አሁን አያስጨንቅሽ። በጣም ቀላል ነገር ነው። አንቺ አሁን እያስጨንቅሽ ያለው ችግር የለውም። እኛ አውርተን ነው እንፈታዋለን። በቃ አትሄጂም። በጣም ነው የፈራሁት። አለን ምንም የሚያስፈራ ነገር የለም። እሺ ምንም አይመጣም። በጣም ነው የፈራሁት። ተረጋጊ። እና በጣም ነው የፈራሁት። መደወል ከጀመረ ራሱ ለቀኑ ሆኖታል። እንቅልፍ ራሱ እየተኛው አይደለም። እናንተ ላለማስጨነቅ ነው እስካሁን ራሱ ዝም ያልኩት። ለዘለቀ ራሱ አልነገርኩትም። መናገር አለብሽ እንጂ ለምን ይሄን ያክል እንቅልፍ እስክታጭ ድረስ ለምንድን ነው የሚያስጨንቅሽ? እሱ ከፈራ ወይ እንዳይጣላም ነው ፈርቼ ነው። ምንም የሚያጣላ ነገር እኮ የለም እንዴ? ምንም ይሄ ይሄን ያክል የሚያጋጭ ነገር ሆኖም አይደለም። አንቺ ደግሞ ይሄን ያክል እስክትጨነቂ ድረስ ለምን ትደብቂናለሽ? ቁጤ በጣም ኃይለኛ ነው ወንዴ፣ ስለማታውቀው ነው። ለዚህ ያልሽ ራስሽን አታስጨንቂው። ማንንም ደግሞ ከማንም አይበልጥም። እሺ እሱ የተለየ ምንም ነገር የለም። አትሄጂም። ተስማምተናል እኮ አትሄጂም ተባብለናል አይደል? ለማን ግን ወንድሜ ለምን አታመኝም ታዲያ? የምሬን እኮ ነው። እንጃ ብቻ አስፈርቶኛል በጣም። ምንም ያስፈራ ነገር ነው። አይዞሽ በቃ አታልቅሽ። በቃ አሁን እኛ ችግር የለውም። እኛ እንፈታዋለን ይሄን ነገር። እሺ እንደውለትና እናወራለን። ደግሞ ሲቀጥል ስልክ መቀየር ካለብሽ ሲቡን ተወረውሪያለሽ። እሱ እንዳይደውል ከፈለግሽ እንደዛ ማድረግ እንችላለን። በሱ ብቻ ይላቀቀናል። ላቀም ብቻ ፈርቻለሁ። ችግር የለውም። እኛ እንወጣዋለን ይሄን ጉዳይ። አንቺ ስለዚህ ጉዳይ ሁለተኛ እንዳታስቢም እንዳትጨነቂም። እሺ እኛ አለን። አይዞሽ በቃ ይበቃል። ምንም መልክስ እኮ አያስፈልግም። እሺ አካብደሽዋል፣ በጣም አካብደሽዋል። እንዴት ምን ብዬ ነው የምነግረው? ቆይ ለዘለቀ ችግር የለውም እኔ እነግረዋለሁ። እሱን ጸባይ እያወቅህ አይሆንማ። ቶሎ ነው የሚናደደው። ወይ መሄድ ካለብኝ ልሄድ በቃ እኔ ወይ መደሰት በቃ እድል አይደለም። እሱ እንዳታስቢ፣ ስለመሄዱ በፍጹም እንዳታስቢ። መቼም አትሄጂም። እሺ በቃ እኔ ለደስታ አልተፈጠርኩም። በቃ
እንደዚህ አይባልም። በዚህ ድምሽ እንዴት ያለሽ? በቃ እኛ አለን። ይሄን ነገር ለኛ ታዩ። አይ በቃ ከሱ ጋር ምን እናስተካክላለን። ቤት ይሻላል። ጣኔ እንድደሰት ማንም ስለማይፈልግ ቤት ነው የሚሻለው። ታዱ እኛ አለን እኮ ያንቺን ደስታ እንፈልገዋለን። ለምን እንደዚህ ታስቢያለሽ? በቃ እኔ ወይ ለመደሰት አልተፈጠርኩም። በቃ ታዱ በቃ እንደዚህ አይባልም ደግሞ። እሺ ተረጋጊ፣ አታልቅሺ። ምንም ነገር ይስተካከላል። ወንድሜ ግን እንዳንተ በቃ የተንከባከበኝ ሰው የለም ከወንድሜ ውጪ። ግዴታዬ እኮ ነው ታዱ። በጣም ነው የማመሰግነው። ኧረ ምንም ምስጋና አያስፈልግም። እህቴ እኮ ነሽ። በቃ እንዳታልቅሽ እሺ። ሁለተኛ ደግሞ እንደዚህ ስታልቅሽ ማየት አልፈልግም፣ ከፍተሽ ማየት አልፈልግም። እሺ እና እኔ እስካለሁ ድረስ ማንም ያለ ፍላጎትሽ ምንም ነገር አያስደርግሽም። እሺ እኔ ያለሁ ከጎንሽ። ቃል ገባለሁ፣ ቃል ገብቼልሻለሁ። አሁን ፈታ በይ። አሁን ወስጄ ፈታ አድርጌሽ ማለት